ሰላም ቤተሰብ እንዴት ናችሁ? ዛሬ የመጣሁት ለሴትም ለወንድም የሚሆን ስራ ሹክ ልላችሁ ልነግራችሁ ነው የመጣሁት ማለት ነው። ለሴትም ለወንድም በአሁኑ ሰዓት ኢጃዛ ቤት ሳውዲ አረቢያ በተለይ ሳውዲ ያላችሁ ኢጃዛ ቤት ስራ ፈታችሁ የተቀመጣችሁ በጣም ብዙ እህት ወንድሞች አላችሁ እና ይህን ነገር ብትሰሩ ትጠቀሙበታላችሁ ብዬ ስላሰብኩ ነው ማለት እኔም ንንገራችሁ። እናንተ ደግሞ ዋናው የሰው ልጅ ፍላጎት ካለው ይሰራል፣ ምንም ነገር አይገድበውም። ግን እኔ ይሄን ነገር ተናግሬ አንድ ሰውም ሰማይ ሁለት ሰው ትክክል ናት ብሎ ወደዚህ ስራ የሚገባ ሰው ካለ ደስ ይለኛል ማለት ነው። በቃ ለማስታወስ ያህል ነው የምናገረው። እሱ ምን መሰናችሁ ስራው ማለት ነው። ወደ ጉዳይሽ ግቢ አትንዛዥ እንዳትሉኝ ደግሞ ማለት ነው። ያንዛዛሁኝ አይደለም። ስራው ዩቲዩብ ቻናል ከፍታችሁ ስሩ ልላችሁ ነው፣ ሌላ ነገር አይደለም። ምክንያቱም ኢጃዛ ቤት ቁጭ ብላችሁ 24 ሰዓት ኦንላይን ናችሁ ማለት ነውና ስለዚህ ጊዜያችሁን ተጠቀሙበት። ሶሻል ሚዲያ ላወቀበት ሰውና ለተጠቀመበት ሰው ህይወትን ይቀይራል። ደግሞም አይተናል በጣም ብዙ ሰው በሶሻል ሚዲያ ህይወቱ ሲቀየር በሶሻል ሚዲያ ጥሩ ገንዘብ ሲሰሩ እያየናቸው ነውና ዩቲዩብ ቻናል ከፍታችሁ ስሩ ለማለት ያህል ነው። ወንድም ሴትም ከፍቶ ማንኛውም ሰው ከፍቶ መስራት ይችላል። ዩቲዩብ ቻናል ደግሞ በየወሩ ነው የሚከፍለው ማለት ነው። ግን በጣም አድካሚ ነው፣ ትዕግስት ይጠይቃል፣ በጣም ያደክማል። ክፍያው ጋር ለመድረስም ደግሞ በጣም ብዙ ዋጋ ያስከፍላል። እሱም መሰናችሁ ተከፋይ ለመሆን ህጋዊ ለመሆን 1000 ሰብስክራይብ እና 4000 ሰዓት ይፈልጋል። ይሄ 4000 ሰዓት እና 1000 ሰብስክራይብ ሲሞላ የሚሞላው ፕሮሰስ ተሞልቶ ህጋዊ ሆናችሁ ወደ ክፍያው ትሄዳላችሁ ማለት ነው። እናንተ ከሳይዳችሁ በሳይዳችሁበት ልክ ዩቲዩብ ይከፍላል። እይታ ካላችሁ በጣም የሚከፍለውና ያው እይታውንም የምታመጡት እናንተ ሆናችሁ አይዲያ እየፈጠራችሁ ስትሰሩ ከተለያዩ ሰዎች ጋር እየተገናኛችሁ ስትሰሩ ነው እይታውም የሚመጣው ማለት ነውና ዩቲዩብ ይከፍላል፣ በየወሩ ይከፍላል። የሚከፍለውም ደግሞ ዶላር ነው። እዚህ ሀገር ሰርተን ከምናገኘው ገንዘብ በላይ ነው የምናገኘው በዩቲዩብ ማለት ነው። ማለት በደንብ ከሰራን ይከፍላል እና ስሩ። በጣም ብዙ እህት ወንድሞች በዩቲዩብ ገንዘብ ራሳቸውን የሚያስተዳድሩ ቤተሰቦቻቸውን የሚያስተዳድሩ የዩቲዩብ ገንዘብ ህይወታቸውን የቀየረ በጣም ብዙ አሉና ሞክሩት። ቁጭ ብላችሁ ስልካችሁ ላይ 24 ሰዓት ቁጭ ብላችሁ ባልባሌ ነገር ባሉባልታ ነገር ጊዜያችሁን ከምታባክኑ ተፍ በሉ ዩቲዩብ ሰው ማለት ነው። በተለይ በቃ ሶሻል ሚዲያ ላይ ድፍረቱ ያላችሁ በቃ ደፋር የሆናችሁ ሰው ምን ይለኛል ምናምን የማትሉ ይሄ ግጥም ምናምን የሆነ ተሰጦ ነገር ያላችሁ እህት ወንድሞች እመኑን ትጠቀሙበታላችሁ እና ከፍታችሁ ስሩ ለማለት ያህል ነው። ስራው ይሄ ነው። በተለይ ዩቲዩብ ላይ ደግሞ ወረኛ በቃ ምን ያለ ወረኛ ሰው ያዋጣዋል። በቃ ዝም ብሎ የሚለፈልፍ የሚያወራ የምር እና ስሩ ጋይስ። ዩቲዩብ ከፍታችሁ ስሩ ለማለት ያህል ነው። ባጭሩ ትጠቀሙበታላችሁ፣ እመኑ ትጠቀሙበታላችሁ። ያው በየወሩ ሸበካ ትሞላላችሁ፣ ኢንተርኔት ትሞላላችሁ። ስለዚህ ባልሆነ ነገር ጊዜያችሁንም ከምታቃጥሉት ኢንተርኔቱንም ባልሆነ ነገር ከምትሉት ዩቲዩብ ከፍታችሁ ስሩ። የሰው ልጅ ዋናው ፍላጎት ነው። የመስራት ሞራል ካለው የመስራት ፍላጎት ካለው የማይቀየርበት የማይለወጥበት ምክንያት ምንም የለም። ከሰራ የስራውን የድካሙን ውጤት ያገኛል ማለት ነውና ስሩ። የምር አትናቁት። ይሄን ስላችሁ አትናቁ። እኔ ስላየሁት ነው እንደሚከፍልም ስለማውቅ ነው። እርግጠኛ ነኝ ይከፍላል እና ከፍታችሁ ስሩ። በተለይ ደግሞ እንዳልኳችሁ ሶሻል ሚዲያ ላይ በቃ ደፋር የሆናችሁ ተጠቀሙበት፣ አትቀልዱ። እና ይሄን ለማለት ያህል ነው ጋይስ ከካሜራ ጀርባ ሆኜ ለፈለፍኩባችሁ
ያው እየሰጋሁኝ ነው። ተፍ 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 እያልኩ ስለሆነ ነው። ለዛ ነው አልጋዬ ላይ አልኩ አልጋዬን እያሳየኋችሁ እኔ ከካሜራ ጀርባ ሁኜ ተፍ ተፍ እያልኩ ስለሆነ ነው። እና ይሄን ይመስላል። እኔንም ሰብስክራይብ አድርጉኝ። አብራችሁ ከኔ ጋር መስራት የምትፈልጉም ካላችሁ አናግሩኝ። አብረን እንሰራለን። እንዲሁም ዩቲዩብ መክፈት የማትችሉ ቪዲዮ አፕሎድ ምናምን ማድረግ የማትችሉ ካላችሁ አናግሩኝ። ያወቅኩትን አሳውቃችኋለሁ። መስራት እየፈለጋችሁ ነገር ግን እንዴት አድርጌ ነው የምከፍተው፣ እንዴት አድርጌ ነው ቪዲዮ የምጭነው ምናምን ብላችሁ ማለት ከተጋንተ ካላችሁ አንቺንም ምናምን ብላችሁ ካሰባችሁ አናግሩኝ። የምችለውን ነገር ሁሉ አግዛችኋለሁ ማለት ነው። ሰምታችኋልና ለማንኛውም እኔንም ሰብስክራይብ አድርጉኝ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው።